አስቸኳይ የፍለጋ ጥሪ እነዚህን ህፃናት ያያችሁ ጠቁሙ። ቤተሰብ ሁለት ታዳጊ ህፃናት ከቤት ወጥተው በመጥፋታቸው እናትና አባት በታላቅ ጭንቀት ላይ ይገኛሉ። ልጆቹን አይታችሁ ወይም ያሉበትን አውቃችሁ ለቤተሰቦቻቸው በመጠቆም የፈጣሪን እርዳታ እንድታደርጉ በትህትና እንጠይቃለን። የጠፉት ህፃናት አቢ ገዛኸኝ ዕድሜ 9 ዓመት፣ ምህረት ገዛኸኝ ዕድሜ 1 ዓመት ከ7 ወር። የጠፉበት ቦታ ከጋራ ወይም ኦሮሚያ ኮንዶሚኒየም ሀጫሉ መንገድ አካባቢ። የጠፉበት ቀን ታህሳስ 21 ቀን 2018 ዓ.ም ምሽት 12 ሰዓት ላይ እናታቸው ወይዘሮ ጫልቱ ጨመዳ በከፍተኛ ስቃይ ላይ ሆነው ልጆቼም ክፉ ባያገኛቸው ስልኬን ያውቀዋል ልጄ ይደውልልኝ ነበር እያሉ በለቅሶ ይገኛሉ። መረጃ ካላችሁ አሁኑኑ በእነዚህ ስልኮች ይደውሉ። እናት ጫልቱ ጨመዳ ስልክ 0900623311፣ አባት ገዛኸኝ ማንደፍሮ በ0910575072። ከፈጣሪ ጋር አይንና ጆሮ እንሁናቸው። ይህ መረጃ ብዙ ቦታ እንዲደርስ ሼር፣ ሪፖስት በማድረግ ይተባበሩን። የእርሶ አንድ ሼር ህፃናቱን ከቤተሰቦቻቸው ሊቀላቀል ይችላል።